አንድ ቀንም ከሀገሬ ዜጋ ውጭ አገባለሁ ብዬ አስቤ አላውቅም። ግን አላህ ከትቦልን አላገናኘ ሁለተኛ ሚስትም ሆናለሁ ብዬ አስቤ አላውቅም። ግን በቃ እሱ የራሱ ውሳኔ ነው፣ እኔም የራሴን ውሳኔ ወሰንኩኝ። ከትዳር ህይወት ውስጥ ፍቅር ብቻ ምንም አይሰራ፣ ገንዘብ ብቻ ምንም አይሰራ። ፍቅርም ያስፈልጋል፣ ገንዘብም ያስፈልጋል፣ መቻቻልም መተላለፍም ያስፈልጋል። እኔ አሁን ሶስተኛ ብትመጣ ምክንያቴን እጠይቃለሁ። ለምንድን ነው የተገባብኝ? ይከፋኛል እኮ አሁን ብዙ ሰው እኔን የሚያስበኝ አይከፋ። ለምንድን ነው የማይከፋኝ? እኔ ሰው ነኝ ያለች ራሷን መጠበቅ እና ቀጭን ሴት ይወዳል። ቀጠን ያለች ሴት ትሆንሽ ቀላ ያለች ወይስ? አይ በአሁኑ ቸኮሌት ከለር ነው ፈልግልኝ። 5-6 ሰርግ ቀውጤ ተደርጎ ሲደገስ በቃ ሁሉም ያገባ ሁሉም ትዳር ያገኘ ስንት ያላገኛለና ሎጂኩንም እንደዚህ ስታየው ሁሉም አንድ ወንድ 4 ሴት ማግባት ያለበት ይመስለኛል። ያለ ትዳር ሴቶቹ እንዳይኖሩ ሙልጣሪ ትችላለሽ ካለ በቃ እኔና ባለቤቴ ተኝተን ተነሳን። ሳንተኛ መቼም አናድርም አይደል እንዴ? እንተኛለን። አንድ እሱ፣ ሁለት እኔ እሷን ለማቃጠል አታክ ለማድረግ ምክንያቱም እኔ የሚሄድበት የራሴ መንገድ አለኝ፣ እሷ የምትሄድበት የራሷ መንገድ አለ። ያው ኢንሻአላህ ደግሞ እንጨምራለን እያየን ኢንሻአላህ